በአሁኑ ሰዓት የዘመቻ ቋራ ቃል ኪዳን አካል የሆነ ልዩ ኦፕሬሽን በኮማንዶ በላይ ተሰይሞ ልዩ ኦፕሬሽን እየተካሄደ ነው የሚገኘው። በዚህ ኦፕሬሽን የጎንደር ከተማን በሁለት አቅጣጫ ደቡባዊና ምስራቃዊ አቅጣጫ እንደዚሁም ደግሞ ጎንደር ዙሪያ ወረዳ ዋና ከተማ የሆነችውን ማክሰኝት ከተማን ዘልቆ በመግባት እንደዚሁም ደግሞ ሊቦ ከምከም ወረዳ አዲስ ዘመን ከተማን በተመሳሳይ ዘልቀን ሰብረን በመግባት ብርቱ አውደ ውጊያዎች እያደረግን ነው የምንገኘው። በጎንደር ምስራቃዊ አቅጣጫ የጎንደር በጋሻ አካል የሆኑ ብርጌዶችን ተሰልፈው ውጊያዎች እያደረግን ነው የምንገኘው። በተለይም በፈንጠር በአንገረም ማረሚያ ቤት የሚባለው አራዳ ክፍለ ከተማ አካል በሆነው ማለት ነው ውጊያዎች እየተደረጉ ነው የሚገኙት። የጠላት ኃይል አንድ ሁለት ምሽጎች ላይ መከላከል ሞክሮ የነበረ ቢሆንም ሳይቋቋም ቀርቶ ምሽጎች ተሰብረው ወደ ኋላ ፈግፍጎ ወደ ከተማው ዘልቀን እየገባን ውጊያዎችን እያደረግን ነው የምንገኘው። በሌላኛው አቅጣጫ በጎንደር አጼ ቴዎድሮስ አየር ማረፊያ አቅራቢያ ብርሃላ በሚባል ምሽግ በጣም ቅርብ ርቀት ማለት ነው 4 ኪሎ ሜትር ከኤርፖርት 4 ኪሎ ሜትር ርቀት ውስጥ አውደ ውጊያዎች እያደረግን ነው። ይሄ ደግሞ የጎንደር ከተማ አስተዳደር የጠዳ ክፍለ ከተማ አካል ነው ማለት ነው። እርቱ ውጊያዎች እያደረግን ስንገኝ በሁሉም ቀጠናዎች ጠላት እየደመሰስን ነው የምንገኘው። አሁን በእኛ የበላይነት ውጊያዎች እየተደረጉ ነው የሚገኘው። በቀጣይ ሰዓታት የሚኖረውን ሁኔታ ለውጦች ካሉ የምናሳውቁ ነው ማለት ነው። በሌላ በኩል እንደዚሁም የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አዲስ የተመሰረተው ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑ የማክሰኝት ወረዳን መቆጣጠር የቻለው ደግሞ የጥቁር አንበሳ ክፍለ ጦርና የንስር በለሳ ቅጣው እጅጉ ክፍለ ጦር ውስን አሃዶችን በማዋሃድ ዋና ጥቁር አስፓልት ላይ የሚገኘውን ከተማ በመቆጣጠር ማክሰኝት ከተማን ፖሊስ ጣቢያውን ሰብረን አጠቃላይ ከ70 በላይ እስረኞችን አስለቅቀናል። ወደ ውጊያው በሱም ጠንክሮ እንደቀጠለ ሲሆን በእኛ የበላይነት እየቀጠለ ነው። በሌላ በኩል የአዲስ ዘመን ከተማን መቆጣጠር የተቻለው የመብረቅ ክፍለ ጦርና እንደዚሁም የሻለቃ ፋኔ ክፍለ ጦሮችን በማዋሃድ ነው ማለት ነው እና ብርቱ ውጊያዎች እያደረግን የምንገኘው። በዚህ ውጊያ መነሻ የሆነን ምክንያት ደግሞ የመጀመሪያው መደበኛ የትግል አካል የሆነ ነው። በሌላ በኩል ደግሞ አገዛዙ አስገዳጅ ሰልፎችን፣ ወከባዎችን በህዝባችን ላይ እያደረሰ ነው የሚገኘው። በአስገድዶ ሰልፍ ማስወጣት፣ አስገድዶ የአደባባይ ትዕይንት ውስጥ ማስገባትና የፖለቲካ ትርኢቶችን ለማድረግ ማለሙን ተከትሎ እየተወሰደ ያሉ እርምጃዎች ናቸው። እርምጃዎቻችን አገዛዙ ከመሰል ድርጊቶች የሚቆጠብ ከሆነ አጠናክረን ነው የምንቀጥለው። በከተማም ሆነ በገጠር በየትኛውም ቦታና ሰዓት የትኛውም ማጥቃትና የትኛውም ወታደራዊ እርምጃዎች እንደዚሁም ማንኛውም እርምጃዎች አጠናክረን የምንቀጥል ይሆናል። ሰራዊታችን በዚህ ልዩ ኦፕሬሽን ተለክተው ተመጥነውና ተቆጥረው የተሰጡት ልዩ ተልእኮዎች አሉ። እነዛን ተልእኮዎች ብቻ አሳክቶ ወደ መደበኛ ቤዙ የሚመለስ ሲሆን እነዚህ ተልእኮዎች ደግሞ ቀደም ሲል እንዳልኩ አገዛዙ የወጠናቸውን እና እያደረጋቸው የሚገኙትን ህዝባችን የማሰልቸት የመዋከብ እንደዚሁም ደግሞ አስገድዶ ከትምህርት ገበታቸው ተማሪዎችን ለሰልፍ አስገድዶ የማውጣት የመንግስት ሰራተኞችን ሲቪል ሰርቫንቶችን በሙሉ አዋክቦ ባላለሙትና ባላሰቡት ባላመኑበት የፖለቲካ መድረክ ተገደው እንዲገኙ በማድረግ እንደዚሁም ደግሞ ልዩ ልዩ ማህበራትንና የህብረተሰብ ክፍሎችን እያዋከበ እያስገደደ አስገዳጅ የፖለቲካ ለመስራት እንቅስቃሴ ማድረጉን ተከትሎ ከህዝባችን በደረሰን ጥሪ መሰረት ይሄን ለመጀመሪያ ምዕራፍ እየወሰድን ያለ ነው እንቅስቃሴ ነው። ወታደራዊ ልዩ ኦፕሬሽን ተልእኮ ነው። በቀጣይ ግን ቀደም ሲል እንዳልኩ አገዛዙ በጎንደር ከተማ ያሰባቸውና በአካባቢው የሚያደርጋቸውን ያሰባቸውን የፖለቲካ ሻጥሮች፣ አስገዳጅ ሰልፎች፣ የአደባባይ ትርኢቶች የማያቆም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። የመጀመሪያው በትላንትናው ዕለት ተመስገን ጥሩነህን ጨምሮ በርካታ የአገዛዙ ሹመኞች ወደ ቀጠናው መጥተው የማምታቻ ፕሮፓጋንዳ ስራዎችን ለመስራት በከተማው ዘልቀው መግባታቸውን ተከትሎ እየወሰድናቸው ያሉ እርምጃዎች አሉ። እነዚህን እርምጃዎች ተከትሎ ደግሞ የአገዛዙ ሹመኞች በአሁኑ ሰዓት ሻንጣቸውን ጠርንፈው በጣም የተደናገጡበት እየራዱ ያሉበት ሁኔታ እንዳለ ከስፍራው እየደረሱ ያሉ ምንጮች እና መረጃዎች ያመለክታሉ። መልእክት ዋና ዓላማው እንቅስቃሴ የተመረጡ ቦታዎች ላይ እኛ ማጥቃቶች በምናደርግበት ጊዜ እንደተለመደው ጠላት ንጹሃንን አጥቅቶ የሚሄድበት ሁኔታ ስላለ ንጹሃን ለጠላት እንቅስቃሴ ተጋላጭ እንዳይሆኑ ራሳቸውን ጠብቀው እንዲገኙ እንዲንቀሳቀሱ ማሳሰቢያዎችን ሰጥተናል። ማስጠንቀቂያ መልእክቶችን አስቀምጠናል። ይሄው በእኛ በኩል ምንም እንኳ በወገናችን ላይ ምንም ነገር እንደማናደርግ ህዝባችን የሚያውቀው እኛም በተደጋጋሚ ህዝባችን የማንጎዳ መሆኑ ቢታወቅም ህዝባችን የምንጠብቅ እንጂ የምንጎዳ እንዳልሆነ የተረጋገጠ ጉዳይ ቢሆንም አገዛዙ ሰራዊት ግን ብዙ ጊዜ
በአውደ ውጊያ የሚደርስበት ሽንፈቶች ንጹሃንን በገፍ በመግደል በመረሸን ነው የሚያካክሰው ወይም ደግሞ ሀብት ንብረታቸውን በማውደም ነው አጸፋ እርምጃ የሚወስደው እንደዚሁም ደግሞ በማንገላታት በማሰር ስለሆነ ለዚህ ማንገላታትና ችግር እንዳይጋለጥ ወገናችን የማስጠንቀቂያ መልእክት መስጠት አስፈላጊ ሆኖ በመገናው ቀደም ሲል እንደገለጽኩልህ ልዩ ኦፕሬሽኑ በዚህ በተገለጸው ምክንያት ነው እየተደረገ ያለው ሆኖም ግን የተመስገን ጥሩነህ የበረሃ እርሻ ነው የሚያስፈልገው ሲል የተናገረው ከተሞችን በረሃ ያደረገ ያለው አገዛዝ ይሄን የመናገር ሞራሉን ሊኖረው አይችልም የገጠሩንም ሆነ የበረሃውን አይደለም ከተሞችን ተቆጣጥሮ በአግባቡ ማስተዳደር ያልቻለ በረሃውን ያስተዳድርኛል ሚል ተስፋ ህዝባችን እንደሌለው ይታወቃል በእኛ በኩልም ይሄ ቅጥፈት ማለቂያ የሌለው ቅጥፈታቸው ያው ደጋግመን እንደገለጽ ነው ሲወገዱ ብቻ አብሮ የሚወገድ እንደሆነ ነው የምንረዳው